አንተው አውልቀህለት፣ አንተው እስቲንጆ አድርገህለት፣ አንተው ውዱእ አድርገህለት፣ አንተ ገላውን አጥበኸው ስታበቃ ቀብር ውስጥ አስተኝተህ እንዴት ትለምነዋለህ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰው ልጅ አእምሮን ካላሰራው በጣም ከባድ ነው። ባረከላሁ ፊኩም። ረሱሉ ሰለላሁ ዐለይሂ ወሰለም ለዛ ነው ለዕነቱላሂ ዐለል የሁዲ ወነሷራ፣ በአይሁዶችና በነሷራዎች ላይ የአላህ እርግማን በነሱ ላይ ይስፈን አሉ። አላህ ይቆጣባቸው፣ ከአላህ እዝነት ይራቁ አሉ። ምን ስላደረጉ? ጥፋታቸው ምን ይሆን? ኢተኸዙ ቁቡረ አንቢያኢሂም መሳጅድ፣ የነብዮቻቸውን ቀብር መስጂድ አድርገው የያዙ አሉ። ቀብር መስጂዱ እንዴት አድርገን እንይዘዋለን? እንዴትስ የቀብር ባለቤት ይለምናል? እንዴትስ ከሱ ይከጀላል? ምክንያቱም ልብሱን አውልቀንለት ስናበቃ እስቲንጃ አድርገንለት ውዱእ አድርገንለት ከቀኝ ወደ ግራ መገላበጥ አቅቶት ገላውን ስናጥበው አገላብጠ ነው ስናበቃ የተዘጋጀለት መጠቅለያ ውስጥ አስገብተን ስናበቃ እንዴት አድርገን ነው ጉድጓድ ውስጥ አስገብተን ለሕድ ውስጥ አስተኝተን ለሕዱን ቆልፈንበት ዘግተንበት እላዩ ላይ አፈር አልበሰነው ስናበቃ ተመልሰን መተን መደድ እንዴት እንለዋለን? እንዴት እርዳታ ስጠን፣ እንዴት ልጅ ስጠን እንለዋለን? ይሄም አይሆን ነገር ነው። አእምሮ ያለው አካል የሚሰራው አይደለም። እንኳን ሙስሊም ይቀርና ንጹህ ጭንቅላት ያለው አካል የሚሰራው አይደለም። ታዲያ ዛሬ በቀብር ቦታ የሚደረግ የተለያዩ ጋጋታዎች ብትመለከቱ ሱብሃንአላህ ዲንን ካለመረዳት የተነሳ ነው። በእርግጥ ረሱል ሰለላሁ ዐለይሂ ወሰለም አይሁዶችና ነሷራዎች የረገሙበት ተግባር እነሆ ዛሬ የተሳሳቱ ሙስሊሞች እያደረጉት ነው። ስም አይደለም። ሙሐመድ፣ አህመድ፣ ፋጢማ፣ ኢሳ፣ ኸዲጃ አይደለም። ቁም ነገሩ ተግባር ነው። ወደ ማንነታችን እንመለስ። ወደ ቁርአን ወደ ሐዲስ እንመለስ። አላህ ኡመተል ኢስላምን ከሽርክና ከቢድዓ አላህ የጸዳ ያድርገው። አላህ ይጠብቀን፣ እኛንም በተውሂድ ላይ ያጽናን። ሰላሙ አለይኩም።